ክቡራን የዩኒቨርሲቲ ምክትል ፕሬዝዳንቶች፣ የኮሌጅ ዲኖች፣ ዳይሬክተሮች፣ ስራ አስፈጻሚዎች፣ መምህራንና ሰራተኞች፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ ከሁሉ አስቀድሜ ጥሪያችንን አክብራችሁ በቦንጋ ዩኒቨርሲቲ በ2018 ዓመተ ምህረት የአጋማሽ ዓመት 7ኛ ዙር በሆነው የተማሪዎች ምረቃ ስነ ስርዓት ላይ ስለተገኛችሁ በቦንጋ ዩኒቨርሲቲ ማህበረሰብ በእለቱ ተመራቂዎችና በራሴ ስም እንኳን ደህና መጣችሁ እያልኩ ውድ ምርቃንን እንኳን ለዚህ የምረቃ በዓል በቃችሁ እንኳን ደስ አላችሁ ማለት ፈልጋለሁ። በድጋሚ እንኳን ደስ ያላችሁ። ኩራታችን ናችሁ፣ ክብራችን ናችሁ። መልካም እድል የምንመኝላችሁ ውድ ልጆቻችን ናችሁ። እንኳን ደስ ያላችሁ። የተመራቂ ወላጆች ልጆቻችሁ ለዚህ እንዲበቁ ላደረጋችሁት ሁሉን አቀፍ ድጋፍ ክብርና ምስጋና ይገባችኋል። እንኳን ደስ ያላችሁ። በዛሬው ዕለት በቦንጋ ዩኒቨርሲቲ ካሉት 6 ኮሌጆች መካከል በአራቱ ትምህርታቸውን ሲከታተሉ ከቆዩት የቅድመ ምረቃ ተማሪዎች በመደበኛ በጤና ሳይንስ ኮሌጅ በፋርማሲ ትምህርት ክፍል ወንድ 28 ሴት 16 በድምሩ 44 በተከታታይ መርሃ ግብር እንደዚሁ በተፈጥሮ እና ቀመር ሳይንስ በቢዝነስ እና ኢኮኖሚክስ በማህበራዊ ሳይንስ እና ስነሰብ ኮሌጅ በድምሩ ወንድ 90 ሴት 12 102 በድምሩ በአጠቃላይ ዛሬ 118 ወንድና 28 ሴት ተማሪዎች በድምሩ 146 ይመረቃሉ። ዛሬ የሚመረቁ የፋርማሲ የትምህርት ክፍል ምሩቃን በዩኒቨርሲቲው በፕሮግራሙ ለመጀመሪያ ጊዜ የሚያስመርቃቸው መሆኑ እድለኛ ያደርጋቸዋል። እንኳን ደስ ያላችሁ። በዛሬው ዕለት ዩኒቨርሲቲያችን ከሚያስመርቃቸው ተማሪዎች መካከል 19.18% ሴቶች ናቸው። ሴቶቻችንን እንኳን ደስ ያላችሁ ማለት ፈልጋለሁ። ዛሬ የሚመረቁ የቅድመ ምረቃ ተማሪዎች መንግስት በትምህርት ስርዓት ያለውን ክፍተት ለማስተካከል በ2015 ከ15 ጀምሮ እየተገበረ ያለውን ሀገር አቀፍ የመውጫ ፈተና የወሰዱ እና ያለፉ ናቸው። በዚህ ዓመት የፋርማሲ ትምህርት ክፍል ተማሪዎች ኤግዚት ኤግዛም ወስደው ፈተናዎች የተፈተኑት በሙሉ በማለፋቸው እንኳን ደስ ያላችሁ። በጥረታቸው ነው ያለፉት። መምህራን ለዚህ ስላበቋቸው መምህራንን አንድ ጊዜ እንድታመሰግኑ ይፈልጋል። ይሄ ተሞክሮ ወደ ሌሎችም ተከታታይ መሻገር አለበት። ተከታታይ ፕሮግራሞቻችን ላይ ያሉ ስብራቶች መታረም አለባቸው። በትክክል ይሄንን ሰርተን በዚህኛው መደበኛ ፕሮግራም የምናሳካቸውን ከፍተኛ ውጤት በተከታታይ ፕሮግራምም ማሳካት መጀመር አለብን። መምህራን ይሄን ታላቅ አደራ ዛሬ እንደምትይዙ እምነት አለኝ። በዚህ ዓመት በትምህርት ሚኒስቴር በተዘጋጅቶ በአገር አቀፍ ደረጃ የተሰጠውን የመውጫ ፈተና ተፈትናችሁ ተገቢውን የማለፊያ ውጤት በማምጣት ያለፋችሁ ውድ ተማሪዎቻችን የረጅም ዓመታት ጥረታችሁ በመሳካቱ በድጋሚ እንኳን ደስ አላችሁ። ተማሪዎቻችን ተገቢውን ውጤት አምጥተው እንዲያልፉ በተለይም የፋርማሲ ትምህርት ክፍል ተማሪዎች በተገቢው ዕውቀትና ክህሎት እንዲያገኙ በማስተማርና በመመዘን ትክክለኛ ዕውቀት፣ ክህሎት፣ ሙያዊ ዲሲፕሊን እንዲኖራቸውና እንዲላበሱ ያደረጋችሁ የገብረ ጻዲቅ ሻዋ ሆስፒታል ሐኪሞች፣ ከመደበኛ ፕሮግራም ውጪ ተማሪዎችን ለማብቃት እንዳለፉት ጊዜያት ሁሉ ስትጥሩ የቆያችሁ መምህራንና አመራሮች ልፋታችሁ ወደ ውጤት በመቀየሩ እንኳን ደስ ያላችሁ። ይህ አስደናቂ ውጤት ስኬት ዩኒቨርሲቲው ለአካዳሚክ ልህቀት ጥራት ያለው ትምህርትና ለብቁ ስልጠና ቀጣይነት ያለው መሻሻል ጠንካራ ቁርጠኝነት የሚያሳይ ነው። የታላቁ ህዳሴ ግድብ መጠናቀቅና የኃይል ማመንጨት ጅማሬ የሁሉም የኢትዮጵያውያን ኩራት በሆነበት ኢትዮጵያ 7ኛውን ሀገራዊ ምርጫ ለማካሄድና ዴሞክራሲያዊ ስርዓትን ለማጽናት በዝግጅት ላይ ባለችበት ወቅት መሆኑ መመረቃችሁ ደስታው ብዙ መልክ እንዲኖረው ያደርገዋል። ዘመኑ የዲጂታላይዜሽን እንደመሆኑ መጠን የዲጂታል ኢኮኖሚው ከፍተኛ የሆነ የሀገራት የጥቅል ምርት አካል እየሆነ መጥቷል። በአርቲፊሻል ኢንተለጀንስም ብዙ ቴክኖሎጂዎችም ጥቅም ላይ እየዋሉ ነው። ስለሆነም የዛሬ ተመራቂዎች ሀገራችን የተያዘችውን የዲጂታል ኢኮኖሚ ግንባታን
በፈጠራ በሳይንስ በቴክኖሎጂና በምርምር ልማት የበኩላችሁን አሻራ እንድታሳርፉ አደራ ለማለት እወዳለሁ። የትምህርት ጥራትና የጤና አገልግሎት ጥራት መጓደል በመሆኑ በባለፉት ዓመታት የትምህርት ጥራትና ተደራሽነት ላይ በተለየ ትኩረት በመስራት የላቀ ትምህርት ለላቁ ዜጎች ለማቅረብ የትምህርት ስርዓቱን የጥራት ስብራት ለመጠገን ከትምህርት ፖሊሲ ማሻሻያዎች ጀምሮ በርካታ ሪፎርሞች ተግባራዊ እየተደረጉ ናቸው። የትምህርት አስተዳደሩና የአስተማሪዎችን ብቃት ከማሻሻል ጀምሮ የትምህርት ቤቶችን ደረጃ የሚያሻሽሉ ዘርፈ ብዙ ስራዎች እየተሰሩ ሲሆን የትምህርት ፖሊሲው የሀገራችንን ስርዓተ ትምህርት፣ የማስተማር ስነ ዘዴው፣ የማስተማሪያና የመማሪያ ቁሳቁሶችና የግምገማ ስርዓቶቹ እንዲሻሻሉ እየተደረገ ይገኛል። የትምህርት ውጤታማነት ከኢኮኖሚ ፍላጎት ጋር የተጣጣመ እንዲሆን በማድረግ እና ለዜጎቻችን ጥራት ያለው ትምህርት በማቅረብ በዓለም አቀፍ ደረጃ ተወዳዳሪ የማድረግ ስራ እንደ ሀገር መሰራቱ የውጤታማ ስራችን አንዱ አመላካች ነው። ብዙ እንቅልፍ አልባ ሌሊቶችን አሳልፈናል። ብዙ አይነት ስቃዮችን አሳልፈናል። ያው ትምህርት ቤት ሲባል ቻሌንጅ ነው። ለስኬት ስትል የምትከፍለው መስዋዕትነት ነውና ማንም ያውቀዋል። ያው 5 አመት ሙሉ ደግሞ ያው እንደ ጤና ዲፓርትመንት ደግሞ ምን ያክል ቻሌንጅ እንዳለው ይታወቃልና ያን ሁሉ አልፈን ዛሬ እዚህ ላይ ስለተገኘን ያው የድንግል ማርያም ልጅ እግዚአብሔር ክብሩን ይውሰድስ ቤታ ነበረን እና ደስ ብሎናል። ብቻ ለዚህ ስለበቃን ከብዙ ፈተና በኋላ እግዚአብሔር ይመስገን ደስ ብሎናል። 5 አመት ነው የቆየ ነው። ያው ግቢ ሁላችንም እንደምናውቀው የተወሰኑ ውጣ ውረዶች ነበሩ ምናምን፣ ግን ያው እግዚአብሔርን ማበርትቶን በብዙ ልፋት እዚህ ደርሰናልና ደስ ብሎናል። ሶሺዮሎጂ ዲፓርትመንት ተማሪ ነኝ። በ2011 ጀምሬ በተለያዩ ምክንያቶች እየተቋረጠ ምን እያለ በዛ እግዚአብሔር ይመስገን ለዚህ ደረጃ ደርሻለሁ። ያው ዛሬ ደስታዬ ነው። ዛሬ ደስ ብሎኛል። እግዚአብሔር ይመስገን። በጣም እየፈራሁ ነበረ። ከዛ ጊዜት ከባድ ነው ሲባል በጣም እየሰጋው እየፈራሁ ነበረና እግዚአብሔር ይመስገን ያው የለፋሁትን ውጤት አግኝቻለሁ። ቦንጋ ዩኒቨርሲቲ በመማር ማስተማር፣ ምርምር፣ በቴክኖሎጂ ሽግግር፣ ማህበረሰብ አገልግሎት እንዲሁም በአመራርና አስተዳደር ዘርፍ በርካታ ስራዎችን አከናውነዋል። ከብዙ በጥቂቱ ለመግለጽ ዩኒቨርሲቲያችን በመማር ማስተማር ዘርፍ ከሰራቸው አንኳር ስራዎች መካከል ዩኒቨርሲቲውን ልዩ የሚያደርገው ከተመሰረተበት አጭር ጊዜ ውስጥ የቡና ሳይንስ ትምህርት ክፍል እስከ ፒኤችዲ ፕሮግራም ተቀብሎ ማስተማር መጀመሩ ነው። በዚህ ዓመት ደግሞ ዩኒቨርሲቲው የላቀ ደረጃ ላይ የሚያስቀምጠውና ተቋሙ የሚገኝበትን ክልልና ሀገር ከፍተኛ ጠቀሜታ የሚኖረውን የቡና ሳይንስ ላቦራቶሪ ተገቢውን ማሽኖች በመግዛት የማደራጀት ስራ አከናውኗል። ተማሪዎች የሚማሩትን ቲዮሪቲካል እውቀት በተግባር በመለማመድ እንዲረዱት የሚያግዝ የተግባር ትምህርት የተማሪዎችን ክህሎት የሚያሳድግ፣ ለችግሮች መፍትሄ በማግኘትና ለስራው ዓለም ዝግጁ እና ብቁ የሚያደርጋቸው በመሆኑ ዩኒቨርሲቲያችን ለተግባር ትምህርት ትኩረት በመስጠት የቤተ ሙከራ ግብዓቶችን የማሟላት ስራ እየሰራ ይገኛል። ዩኒቨርሲቲያችን ተማሪ ወጣቶችን የንግድ እውቀት፣ የስራ ክህሎት፣ የፈጠራ ኢኖቬሽን አስተሳሰብ እንዲኖራቸው በማሰልጠን ለስራ ዓለም የሚያዘጋጅና የራሳቸውን ስራ ቢዝነስ እንዲጀምሩ የሚያግዝ ሴንተር ፎር ኤምፕሎያቢሊቲ ኤንድ አንትረፕረነርሺፕ በማደራጀት የማብሰሪያ ሎንቺንግ ፕሮግራም በማዘጋጀት ስልጠና እየሰጠ ይገኛል። በ2018 ዓመተ ምህረት የተማሪዎችን ዲጂታል አጠቃቀም ክህሎት ለማሳደግ ትምህርት ሚኒስቴር ባወጣው አቅጣጫ መሰረት 100% የመደበኛና ተከታታይ ተማሪዎቻችን ስቱደንት ስዊት ሰክሰስ ስዊት የአቅም ማጎልበቻ ስልጠና ኦንላይን እንዲወስዱ በማድረግ ለማስመረቅ በትኩረት እየሰራ ይገኛል። የቦንጋ ዩኒቨርሲቲ መምህራን ያላቸውን እውቀት፣ ክህሎት እና ብቃት በማሻሻል ተማሪዎቻችን በተሻለ መንገድ እንዲያስተምሩ የተለያዩ ተግባራትን እያከናወነ ይገኛል። በከፍተኛ ዲፕሎማ ፕሮግራም HDP በምንለው ክህሎት ስልጠና ካሉን አጠቃላይ መምህራን 94% ስልጠናውን ወስደው እንዲያጠናቅቁ ተደርጓል። በእንግሊዝኛ ቋንቋ ማሻሻያ ፕሮግራምም እንደዚሁ ሰልጥነው የብቃት ማረጋገጫ ሰርቲፊኬት ያገኙ መምህራን 100% ለማድረስ ታቅዶ እየተሰራ ይገኛል። የትምህርት ተደራሽነት
ተገቢነትና ጥራት ፍትሐዊነትን ለማረጋገጥና የዜጎችን የመማር ዕድል ለማሳደግ የሚያስችል የኤሌክትሮኒክስ ትምህርት ለመዘርጋት መመሪያ አዘጋጅቶ እየተገበረ ይገኛል። ከዚሁ ጋር በማያያዝ መምህራን በበይነ መረብ እንዲሰለጥኑ ትምህርት ሚኒስቴር ባስቀመጠው አቅጣጫ የማስተር ክላስ ስልጠና ሰልጥነው በማጠናቀቅ ሁሉም መምህራን ሰርቲፊኬት እንዲያገኙ በትኩረት እየተሰራ ይገኛል። በዚህ ዓመት ብቻ መምህራን በሀገር ውስጥ እና በውጭ ሀገር የትምህርት ዕድል እንዲያገኙ ጥረት ተደርጓል። በዚህ መሰረት 20 መምህራን በሁለተኛ ዲግሪ 20 መምህራን በሶስተኛ ዲግሪ የትምህርት ዕድል እንዲያገኙ ለማድረግ እቅድ ይዘን 20 መምህራን የማስተርስ ፕሮግራም አግኝተዋል። 12 መምህራን በፒኤችዲ ፕሮግራም አግኝተዋል። ይህም በቀጣይ ተጠናክሮ የሚቀጥል ሲሆን የሶስተኛ የሁለተኛ የአንደኛ ዲግሪ መምህራን ምጥጥን 30-70 ስታንዳርድ ለማድረስ ጉልህ ሚና ይኖረዋል። 30 ፒኤችዲ ሆልደሮች 70% ቢያንስ ማስተርስ ያላቸው እንዲሆኑ ማለት ነው። በተመሳሳይ በተቋማችን የአስተዳደር ሰራተኞች በመጀመሪያ ዲግሪ እስከ ሶስተኛ ዲግሪ ከመጀመሪያ ዲግሪ እስከ ሶስተኛ ዲግሪ የመማር ዕድል ተፈቅዶላቸው በውድድር 67 ሰራተኞች የትምህርት ዕድል አግኝተዋል። ክቡራንና ክቡራት፣ ቦንጋ ዩኒቨርሲቲ በምርምሩ ዘርፍ በርካታ ስራዎችን ሲያከናውን የቆየ ቢሆንም በዚህ ዓመት ተቀላቅሎ የነበረውን የምርምርና የልማት ፕሮጀክት በመለየት ምርምር ለብቻው በማደራጀትና የቴማቲክ በማድረግ የሚያስፈልገውን በጀት በመመደብ ተመራማሪዎቻችን የራሳቸው የምርምር ፕሎት ኖሯቸው ልማቱም ራሱን ችሎ ከምርምር በመውጣት በገቢ ማመንጫ ስራ አስፈጻሚ ተይዞ ውጤታማነቱን በማረጋገጥ እንዲቀጥል የማድረግ ስራ ተሰርቷል። ካለፈው ዓመት የተሻገረ ቴማቲክ ሪሰርች ፕሮፖዛል ቀርቦ የተገመገመ ሲሆን የተቀመጠውን መስፈርት አሟልተው ላለፉት 20 የምርምር ፕሮፖዛሎች 9.8 ሚሊዮን ብር በላይ በጀት በመመደብ በተመራማሪዎች ወደ ስራ የተገባ ሲሆን በተያዘላቸው ጊዜ ሰሌዳ መሰረት እየተከናወነ እንደሆነ ተገምግሟል። በያዝነው ዓመት በወጣው ፕሮፖዛል ኮል 124 ከዚያ በላይ የሆኑ የምርምር ንድፍ ሀሳቦች ቀርበው በየደረጃው ባለው የምርምር ግምገማ ኮሚቴ ተገምግሞ የመጨረሻ ማጣሪያ ላይ የደረሰ ሲሆን የመጨረሻው ማጣሪያ ግምገማ ያለፉ 20 ምርምሮች ወደ ስራ የሚገቡ ይሆናል። በምርምር መስክ የሴት ተመራማሪዎቻችንን ተሳትፎ ለማሳደግ በጋራ ከሚሰራው ቴማቲክ ሪሰርች በተጨማሪ ለብቻቸው ኮል በማውጣት በጀት በመመደብ የምርምር ስራ እንዲያከናውኑ ጥረት እየተደረገ ይገኛል። በዚህ ዓመት ግንቦት ወር ላይ ዓለም አቀፍ የቡና ምርምር ኮንፈረንስ ለማዘጋጀት በማቀድ ከሀገር በቀል እስከ ዓለም አቀፍ አጋሮች ጋር በማስተባበር ለማዘጋጀት ከፍተኛ ዝግጅት በማድረግ ላይ እንገኛለን። ይህ ኮንፈረንስ ቡና ላይ ለምንሰራው ስራ ከፍተኛ አስተዋጽኦ የሚኖረው ሲሆን ከዓለም አቀፍ ተመራማሪዎች ጋር በርካታ ምርምሮችን ለማድረግ የሚያስችል ከመሆኑም በላይ ቦንጋ ዩኒቨርሲቲ በዓለም አቀፍ ደረጃ እውቅና ለማግኘት ጉልህ ሚና ይኖረዋል። ትምህርት ላይ ያጋጠመውን ችግር ለመፍታት የላቀ ትምህርት ለላቀ ዜጎች ለማቅረብ በፖሊሲ ደረጃ የተጀመረው ሪፎርም ዛሬ በእናንተ ስኬት አፍርቷል። ጥራት ያለው ትምህርት በማቅረብ ዜጎቻችን በዓለም አቀፍ ደረጃ ተወዳዳሪ የማድረግ ስራችን አንዱ ማሳያ የእናንተው ብቃት ነው። አሁን በካምፓስ ቆይታችሁ ያሳያችሁ ትጋት በስራው ዓለም ደግማችሁ የትምህርት ስርዓታችን ግብ ስኬት በተግባር እንደምታሳዩም እተማመናለሁ። ክቡራትና ክቡራን፣ በሀገራችን የጀመረችው የብልጽግና ጉዞ የሚረጋገጠው በጤናው ዘርፍ በምናስመዘግበው ስኬት ጭምር ነው። የመንግስት የጤና ፖሊሲ ዋና የትኩረት በሽታን ከመከላከል ባለፈ አክሞ ማዳን ላይ እንዲያተኩር በማድረግ ጤናማና አምራች ዜጋ መፍጠር ነው። መንግስት ለጤናው ዘርፍ በሰጠው ትልቅ ትኩረት የመድኃኒትና ፋርማሲቲካል ኢንዱስትሪ አቅም በማጠናከር ከውጭ ሀገር ከሚገቡ መድኃኒቶች 40% በሀገር ውስጥ ማምረት መቻሉ ትልቁ የጤናው ዘርፍ ስኬት ተደርጎ የሚወሰድ ነው። በዚህ ሂደትም የእናንተ የዛሬ ተመራቂዎች የስራ ዓለም መቀላቀል በጤናው ዘርፍ በሚደረግ ምርምርና ውጤት ላይ ትልቅ አሻራና አዎንታዊ ሚና እንደሚኖራችሁ በእርግጠኝነት መናገር ይቻላል። ከኔ የምትጠብቁት ያው እንደ ኢትዮጵያዊ ዜጋ ማህበረሰቡ ያስተማረኝ ማህበረሰብ ነው።
አንድ ነገር ሳላወጣ ያው ይሄ እዚህ ጋር የተገኘውበት እዚህ ደረጃ ላይ ይሄን እጅ እንድገኝ ያደረገኝ ማህበረሰብ ነው። እርግጥ ነው ያው ጤና ዲፓርትመንት ስማርም የትኛውም ዲፓርትመንት ሰው ህይወቱን ለማሻሻል ብሎ ነው የሚማራው። አንደኛው ህይወቱን ለማሻሻል፣ ሁለተኛው ደግሞ እንደታወቀ አገርን ለማገልገል ነው። ያው እኔ ስፔሻሊ አንደኛው ምንድነው በእርግጥ ራሴን መለወጥ ፈልጋለሁ። እንደ ኢትዮጵያ እንታወቃለን ሁላችንም እንዲህ ሞልቶልን ወይ ደልቶልን አይደለም የምንኖረው፣ እንደ ሀገራችን እናውቃለን ሁላችንም። ግን ያው የጤና ዲፓርትመንት ደግሞ ስፔሻሊ የተማረውን አፕላይ የሚያደርገው ቀጥታ ምን ላይ ነው? ሰብአዊ ፍጡር እግዚአብሔር በአምሳሉ በፈጠረው ፍጡር ላይ ነውና እኔ በተመረቁት ቃል በገባሁት መሰረት ሰምታችኋል። ቃል በገባ ነው መሰረት ለማህበረሰብ ንጹህና ከልባችን የምንችለውን በእውቀታችን የቻለውን ያክል ሁሉ ጥራት ያለው አገልግሎት ለመስጠት ቃል ገብቻለሁና ያን ነገር እየፈጸምኩ ጎን ለጎን ደግሞ ራሴንም ህይወት መለወጥ እችላለሁ። ምክንያቱም እኔም ማስቀደም ፈልገው ሰርቪሱን ነው። ሰርቪሱን አስቀድሜ ከዛም በኋላ ወደዛ ወደ ቢዝነስም ብገባ እግዚአብሔርም ይረዳኛል። ምክንያቱም ፐርሶናሊቲ የሚባል ነገር አለ። ፐርሶናሊቲ ውስጥ ሊና ውስጥ ደግሞ እግዚአብሔርን መፍራት አለና በመጀመሪያ ያው ማህበረሰብን አገለግላለሁ። ከዛ ጎን ለጎን ደግሞ የራሴን ህይወት የሚለውጡ ፖዚሽኖችን ዳይሜንሽኖችን ያየው ደግሞ በሁለቱም መንገድ መንቀሳቀስ እችላለሁ ማለት ነው። የኔም ህልሜም አላማዬም ወደፊት እንደዚህ ፔኔትሬት ማድረግ ነው ለማህበረሰብና በንጹህ ልቦና ማገልገል ነው ያስባለሁ ከልብ። ሁሉም ጥሩ ነበሩ። እውነት ለማውራት ለኛ በጣም ይደግፉን ነበር ምናምንና አስተማሪዎቻችንም ግቢ ውስጥ የሚሰሩ ሰራተኞች ቀናዎች ነበሩ። በጣም ነው እናመሰግነው ለሱ እና ጥሩ ቆይታ ነበረ እና ስንሄድም የሚናፍቀን ይመስለኛል። አፕግሬድ ማድረግ ማስተርስ ፒኤችዲ ምናምን ጠብቁ። አዎ እሱንም በቅንነት ማገልገል ቃል እንደገባ ነው ቅድም ኤንድ ኦልሶ ደግሞ በትምህርቱ አፕግሬድ ማድረግ ማስተርስ ፒኤችዲ ሪሰርች እነሱን መስራት ፈልጋለሁ። እንደዛ ይሆናል። ካሉት ዲፓርትመንቶች የኛ ዲፓርትመንቶች እንደ ሶሺዮሎጂ ዲፓርትመንት በጣም ደስ የሚሉና በጣም ለሰው ልጅ ቦታ የሚሰጡ በእንዶ የሄድንበት ቦታ ላይ መልካም ስራ እንድንሰራ የሚመክሩበት ትምህርት ክፍል ነውና በጣም እንደዛ ሶሺዮሎጂን መርጬ በመማሬ ደስተኛ ነኝ። አመሰግናለሁ። እኔ በተማርኩት ያ መስክ ያው በተማርኩት ልክ የሚሰጠኝ ትክክለኛ ቦታ ካገኘው ለሚሰጠው አገልግሎት ያው ይሄ ነው ብዬ አልነግረውም። እንደ ተማርኩት ያው እንዴት ለውጥ ማህበረሰብ ላይ እንደሚያመጣ ለዛ ማህበረሰቡ ደግሞ እንዴት መቀየር እንደሚችልና ያው በዛ ልክ ማድረግ ያለብኝን የተማርኩት ልክ አደርጋለሁ ብዬ ገምታለሁ። ሀገሬን አካባቢዬንም የራስንም ቀይራለሁ ብዬ ገምታለሁ። ዩኒቨርሲቲያችን ራስ ገዝ ሆነው እንዲተዳደሩ በወጣው አዋጅ መሰረት ራስ ገዝ ለመሆን የሚያስፈልጉ የቅድመ ዝግጅት ስራዎችን ዩኒቨርሲቲያችን እያከናወነ ይገኛል። ከነዚህ ስራዎች መካከል ልዩ ልዩ ሌጂስሌሽኖችን የሴኔት ሌጂስሌሽን ጨምሮ ስትራቴጂክ እቅድ፣ ኢንተርፕራይዝ አስተዳደር ማኑዋሎችን እና ጋይድላይኖችን በማዘጋጀት ቅድመ ዝግጅት ስራ እየሰራ ይገኛል። ዩኒቨርሲቲያችን በተልእኮና በትኩረት መስክ እንዲለይ በማድረግ ወደ ተለዩባቸው የትኩረት መስኮች እንዲሸጋገሩ የሚረዳ የትግበራ ሽግግር እቅድ በማዘጋጀት ሌላው በትምህርት መስክ ያሉ ችግሮችን ለመቅረፍ መንግስት ካወጣቸው እቅዶች አንዱ በፍኖተ ካርታው የተቀመጠው ጉዳይ ነው። ዩኒቨርሲቲያችን የአካባቢ ጸጋ፣ የዩኒቨርሲቲውን የውስጥ አቅምና ሀብት መሰረት በማድረግ በትኩረት መስክ ላይ ዩኒቨርሲቲውን ልህቀት ለማረጋገጥ የሚያስችል ጥናት ተዘጋጅቶ ቀርቧል። ይህንኑ ጥናት በቅርብ ጊዜ ተግባራዊ እናደርጋለን ማለት ነው። በዩኒቨርሲቲው በዚህ ዓመት የተቋሙን የመካከለኛ አካዳሚክ ዘርፍ አመራር በሜሪት ብቻ እንዲሆን በማድረግ ግልጽ የውድድር ማስታወቂያ በማውጣት ከ90 በላይ ቦታዎች ላይ መምህራን ተወዳድረው ኃላፊነት እንዲይዙ ተደርጓል። በአስተዳደር ዘርፍም ከተከናወኑ ተግባራት ዋነኛው ኢፍሚስ የሚባል ኦቶሜሽን ስርዓት፣ ኢጂፕ የሚባል በቴክኖሎጂ የታገዘ የፋይናንስ የንብረት የሰው ኃይል የግዢ ስርዓት ሙሉ በሙሉ ተግባራዊ አድርገናል። በተጓዳኝም በ2017 ዓ.ም በወንጋ ዩኒቨርሲቲ የሂሳብ ኦዲት ምርመራ ውጤቱ ነፃ እንደሆነ ሪፖርት ቀርቧል። ከሁሉም በላይ ዩኒቨርሲቲያችን ዲጂታላይዝ ካምፓስ እንዲኖረው ማስፋፊያ ፕሮጀክት ለመተግበር በግዢ ሂደት ላይ የምንገኝ ሲሆን በቀጣይ ዓመታት በወንጋ ዩኒቨርሲቲ የተሻለ ዲጂታል ካምፓስ ሆኖ አገልግሎት መስጠት የሚችል እድል ተፈጥሮለታል። የመምህራን መኖሪያ ግንባታም ለማጠናቀቅ ከፍተኛ ጥረት እያደረግን ሲሆን የሎጅ ስራ በማጠናቀቅ የመንገድ ስራ በማጠናቀቅ ሙሉ የመስተንግዶ አገልግሎት ለማስጀመር ቅድመ ዝግጅት
ጨርሰናል። ተልእኮቻችንን እንዲሳኩ ትብብራችሁ ላልተለየን መንግስታዊና መንግስታዊ ያልሆናችሁ ተቋማት፣ ግለሰቦች፣ የዩኒቨርሲቲው መምህራንና ሰራተኞች እንዲሁም የካፋ ዞን አካባቢ ማህበረሰብ አባላት፣ የተከበራችሁ የምክሬቾ አባላት ለእናንተ ያለኝን ከፍ ያለ ምስጋና እያቀረብኩ በቀጣይም አብሮነታችሁ ሳይለየን ተባብረን ተቋምና ሀገር የመገንባት ኃላፊነታችንን በጋራ እንድንወጣ በዚህ አጋጣሚ በራሴና በቦንጋ ዩኒቨርሲቲ ስም ጥሪ ማስተላለፍ እፈልጋለሁ። አመሰግናለሁ። በጋራ እንችላለን። የእናንተ የድጋፍ ዋጋ ዛሬ በምረቃ ተገልጿል። ሆኖም ከምረቃ በኋላም ልጆቻችሁ ሀገራዊ አንድነትን አክብረው በመልካም ስነ ምግባር ታንጸው ማህበራዊ ኃላፊነታቸውን እንዲወጡ የማማከር ስራችሁ ተጠናክሮ እንዲቀጥል ለማሳሰብ እወዳለሁ። ውድ የቦንጋ ዩኒቨርሲቲ መምህራንና ሰራተኞች፣ ትውልድ በመምህር ይቀረጻል፣ ሀገር በትምህርት ይበለጽጋል የሚለው መሪ ቃል በተግባር በማሳየት የትምህርት ጥራት ስብራት ለመጠገን ላሳያችሁ ርብርብ ላቅ ያለ ምስጋናን በክልሉ መንግስት ስም ላቀርብላችሁ እወዳለሁ። በቀጣይም የቦንጋ ዩኒቨርሲቲ ቅድም የዩኒቨርሲቲው ፕሬዝዳንት በስፋት ሲያነሷቸው የነበሩ የእያንዳንዳችን ልብ የሚያሞቁ እጅግ በጣም በርካታና ስኬታማ ተግባራት እየተከናወኑ እንደሆነ መስማትም በተግባርም በሂደት ስላለን ይህን መመስከርም ይቻላል። ዩኒቨርሲቲው ከተልዕኮ አኳያ በመማር ማስተማር በምርምርና በማህበረሰብ አገልግሎት እጅግ በጣም ከፍ ያሉና ላቅ ያሉ ስራዎችን እየሰራ ወደፊት እየሄደ ያለው እንቅስቃሴ እየቀጠለ ያለ ትልቅና አንጋፋ ተቋማችን ነው። ከዚህ አኳያ በተለይም በዩኒቨርሲቲው በዚህ ዓመት መጨረሻ ላይ የቡና ምርምር ኮንፈረንስ ለማድረግና የአካባቢውን የቡና አቅም እንዲሁም የክልላችንን የተፈጥሮ ጸጋዎችን በተገቢው መንገድ እንድንጠቀም እየሰራ ላለው ስራ የክልሉ መንግስትና በየደረጃ ያለ የአስተዳደር አካላትም አስፈላጊውንና ተገቢውን ድጋፍ የሚያደርጉ መሆኑን በዚሁ አጋጣሚ ለመግለጽ እፈልጋለሁ። በቀጣይም ዩኒቨርሲቲው ተልዕኮን ከዓለም አቀፍ ስታንዳርድና ከአካባቢው እምቅ ተፈጥሯዊ ጸጋ ጋር በማስተሳሰር ጥናትና ምርምር እንድታጠናክሩ አደራ ላለሁ። በመጨረሻም እናንተ የዛሬ እንቁ ተመራቂዎቻችን በሙያችሁ መስክ በርካታ የልማት ስራዎች፣ የገበታ ለሀገርና ለትውልድ ፕሮጀክቶች እውን እየሆኑ ባሉበት በዚህ ወቅት በሰለጠናችሁበት ሙያ ማህበረሰባችሁን በቅንነትና በትጋት እንድታገለግሉ አደራ ላለሁ። ምክንያታዊ፣ ሀገር ወዳድ፣ ብቁና አምራች ኢትዮጵያውያን ሆናችሁ ለሀገራችሁ ብልጽግና የበኩላችሁን ድርሻ እንደምትወጡ ሙሉ እምነት አለኝ። ቀጣዩ ምዕራፍ ለዓላማ የምትተጉበትና በኢትዮጵያውያን ሕይወት ውስጥ ተጨባጭ ለውጥ የምታመጡበትም ይሁንላችሁ። በስራ ዘመናችሁ ስኬታማ እንድትሆኑ ከልብ እመኛለሁ። በድጋሚ እንኳን አደረሳችሁ። መጀመሪያ ማመስገን የምፈልገው ያው ኃያሉን እግዚአብሔርን ነው። እዚህ የማይቻል ቦታ እዚህ እንድቆም ያደረገኝ ድንግል ማርያም ልጅ እግዚአብሔርን መጀመሪያ አመሰግናለሁ። ክብሩን እሱ የመጀመሪያውን ክብር እሱ ይውሰድ። ቀጥሎ ግን ስፔሻሊ ሁሌም ካፌ ማንነጥላት ሁሌም የምታሳስበኝ ሁሌም ደግሞ ያው ለጓደኞቼም ቢሆን ሁሌም ማወራላት እናቴ ህብስት ልዑል እሷ ክብሩን ትውሰድልኝ። በጣም ወዳታለሁ፣ አመሰግናለሁ። ወደፊትም ለሷ ስኬት ስል ለሷ የተሻለ ህይወት ስል ምንም አይነት መስዋዕት ይከፍላሉ። ምክንያቱም እዚህ ቦታ ላይ እንድታዩ ይህን ኢንተርቪው እንድታደርጉልኝ ያደረገችው እሷ ነበረችና ያው እዚህ በነገራችሁ ምንም እንትን አይደለም እና መጀመሪያ ክብሩን ከዛ እናቴ ትውሰድ። ከዛ ቀጥሎ ደግሞ በጣም እህቶች አሉኝ፣ እናት የሚመስሉ እህቶች፣ ከዛ ወንድሞች አሉ። ለነሱ እግዚአብሔር ይስጥልኝ። በጣም ወዳቸዋለሁ ማለት ፈልጋለሁ። አመሰግናለሁ። ማመስገን የምፈልገው መጀመሪያ እግዚአብሔር ነው ለዚህ ጠብቆ ያደረሰኝ ሳይገባኝ ብዙ ቦታ እንድቆም ለረዳኝ ፈጣሪ በጣም አመሰግናለሁ። ከዛ ለወላጆቼ አባቴ በጣም ነው የምወድክ እና እናቴ፣ ቤተሰቦቼ፣ እህቶቼ፣ ወንድሜ፣ ጓደኞቼ ሁላችሁንም አመሰግናለሁ። እና እዚህ ግቢ በቆየን ሰዓት የደገፋችሁን አስተማሪዎች፣ የግቢው ሰራተኞች ምናምን እና ደግሞ በሙሉ የከፋን ህዝብ ላሳየን ፍቅር
ትብብር ምናምን በጣም ነው እናመሰግነው። ጥሩ ቆይታ ነው ነበር። ማመስገን የምፈልገው አንድ ዲፓርትመንት መምህራኖችን በጣም አመሰግናለሁ። ቀጥሎ እኔን ስንቅ እየጫነች ምን እያደረገች ያስተማረችን እናቴን የደገፈችን እናቴን እና ወንድሜን ከመጠን በላይ አመሰግናለሁ። ከዛ ለዚህ ያበቃኝ ፈጣሪን እና የድጋፍ ያደረጉልን ሁሉ በእግዚአብሔር ስም አመሰግናለሁ። መተዳደሪያችሁ ነው። ነገር ግን ከፍተኛ ዋጋ ከፍተኛ ትርጉም ያለው ትምህርት ስለሆነ የተማራችሁት እባካችሁ ዛሬ ዲግሪ በመያዛችሁ ብቻ እንዳትጽናኑ ለማለት ነው። ከፍ ያለ ምስጋና ግን አቀርባለሁ። ብቻ አይደለም፣ ይልቁንም የሰውን ጤና የምትጠብቁበት የተቀደሰ አገልግሎት ነው። አንድ የጤና ባለሙያ ወደ ስራው ዓለም ሲሰማራ ከእውቀቱ ባልተናነሰ የሰውነት ርህራሄውና የህልናው ጥራት ይመዘናል። ታካሚዎቻችሁ ወደ እናንተ ሲመጡ መድኃኒት ፍለጋ ብቻ ሳይሆን ተስፋንና መጽናናትን ጭምር ፍለጋ መሆኑን መረዳት አለባችሁ። ፈገግታችሁ፣ ትዕግስታችሁና ለሰው ልጅ የምታሳዩት ክብር ከምትሰጡት ሕክምና እኩል ፈዋሽነት አለው። ይሄ እውነት ነው። እንግዲህ እዚህ ያሉትን ሐኪሞች ሁሉ በየደረጃ ያሰለጠናቸውን ሰዎች ይህንን መጠየቅ ትችላላችሁ። እውቀታችሁ ብቻ አይደለም፣ ልዩ እውቀት ያላቸው ነገር ግን ዴሊቨሪ ላይ ጥሩ ሐኪም ጥሩ አገልጋይ የማይባሉ ሰዎች አሉና፣ እሺ ፈዋሽነት አለው። አቀራረባችሁ፣ አክብራታችሁ፣ ባህሪያችሁ በደንብ ነው የሚመዘነው የሚመዘገበው ለማለት ነው። ስለሆነም በማንኛውም ቦታ እና ጊዜ የሙያውን ክብር በመጠበቅ አገልግሎት መስጠት እንዳለባችሁ ልታውቁ ይገባል። በተጨማሪ በዩኒቨርሲቲ ቆይታችሁ የቀሰማችሁት ሳይንሳዊ እውቀት መሰረትና ለስራው ዓለም የሚያግዛችሁ ነው። ኛው ትምህርት የሚጀምረው ግን ነገ ከህመምተኞች ጋር ፊት ለፊት ስትገናኙ በመሆኑ አንደኛ በጥራትና በታማኝነት ማገልገልን ብትለማመዱ፣ የሰው ህይወት በእናንተ እጅ ላይ መሆኑን ዘወትር አስቡ። በስራችሁ ላይ ጥንቃቄንና ከፍተኛ የሙያ ስነ ምግባርን መመሪያችሁ አድርጉ። ሁለተኛ የማያቋርጥ ትምህርት በተፈጥሮው ትምህርት አላቂ ነገር አይደለም። እኛንን የምናልቀው እንጂ ትምህርት አያልቅም። አንደኛ በተለይ የሕክምና ሳይንስ በየዕለቱ የሚዘምንና አዳዲስ ግኝቶች የምታዩበት መስክ ስለሆነ ተመረቁ ብላችሁ ሳታበቁ ዘመኑ የሚጠይቀውን እውቀት ለማግኘት ማንበብና ራስን ማብቃት ይጠበቅባቸዋል። ትርጉም ያለው ነገር ነው። ሀገራችን ኢትዮጵያ በጤናው ዘርፍ ካለችበት ችግር እንድትወጣ የእናንተ ሚና ወሳኝነት ይኖረዋል። ስለሆነም ማህበረሰብን በቅንነትና በፍቅር እንድታገለግሉ አሳስባችኋለሁ። ይህ ቀን እውን እንዲሆን ከፍተኛ መስዋዕትነት የከፈላችሁ ወላጆችና ቤተሰቦች ልጆቻችሁ ለዚህ ክብር በመብቃታቸው እንኳን ደስ ያላችሁ እላለሁ። የእናንተ ድጋፍና ጸሎት ዛሬ ፍሬ አፍርቷልና አሁንም ደጋግሜ እንኳን ደስ ይላችሁ እላለሁ። ተማሪዎቻችሁን በእውቀትና በክህሎት ኮትኩታችሁ ለዚህ ላበቃችሁ መምህራን፣ የዩኒቨርሲቲው አስተዳደር አካላትና ሰራተኞች ስላሳያችሁት ትጋት በቦርዱ ስም ምስጋናን አቀርባለሁ። ተመራቂዎች በሄዳችሁበት ሁሉ የቦንጋ ዩኒቨርሲቲን መልካም ስም የምታስጠሩ፣ ለወገናችሁ መከታ የምትሆኑ የጤና አምባሳደሮች እንድትሆኑ አደራ እያልኩ ለእናንተና ለቤተሰቦቻችሁ በሙሉ እንኳን ለዚህ ታላቅ የምረቃ ቀን በሰላም አደረሳችሁ። የወደፊት የሥራ ዘመናችሁ የሰላምና የበረከት እንዲሆን እመኛለሁ። ፈጣሪ ሀገራችንን ይባርካት። በጋራ እንችላለን። አመሰግናለሁ።